አጭር ጊዜ ውስጥ ብር የምናገኝበት አይሻልም ወይ? እኔ ወደ ውጭ ተመልሼ የሚሄድ ሀሳብ የለኝም አለኝ። ከዛ እስኪ ካንቺ ጓደኞች የምታውቂው አለኝ። ከዛ ሩት ቤተሰቦቻቸው ውጪ ናቸው ስለው እኮ ለምን እሷ እንትን አትልም ሲለኝ እህቷ መሆን ትችላለች እህቷ ስለው እሺ አለኝ። እናግታትና ብር እንቀበላለን። ከዛ ሲም ሰጠኝ ተቃጠቆ ስልክና ሲም ሰጠኝና በዚህ ደውይና አግኛት አለኝ። ለሷ ደወልኩኝ። ከዛ ለሷ ደወልኩላትና ቅዱሳን ቤኪ ነኝ በሩት ጉዳይ ሰርፕራይዝና አንቺን በጆሮ ጌጥና ስለምትሰሪ እንገናኝ አልኳት። ከዛ እሺ አለች። ስንገናኝ ሜክሲኮ እኔ መሆኔን አወቀች። ከዛ ኪዲ አንቺ ነሽ ምናምን አለችኝ። ያው ቅዱስ እንዴት ነሽ አልኳት። በሌላ ሰው ያስጠራውሽ ረጅም ጊዜ ስለማናወራ ብዬ ነው። ከዚህ በፊት እንትን ተባብለን ነበር። እነሱ ቤት ምትኖር ሄሪና የምትባል ልጅ ነበረች እና እሷ ነበረች። ከዛ ብር ለወንድም የማስርበት ብር አልነበረኝ። ከዛ ሄጄ ሄሪናን በጣም ከሩት ይልቅ ከሄሪና ጋር በጣም ሚስጥርና ማውራት ጀመር። ከዛ ሄጄ ብር 400 ብር ስጪኝ ስላት ስለምንቃለድ አረ የለኝም ምናምን ነገር ብላኝ ሄደች። እየቀለደች መስሎኝ 400 ብር ይዤ ወደ ቤት ሄድኩኝ። ከሷ ከሄሪና ማለት ነው። ከዛ በስንተኛው ቀን ስመለስ አኩርፈኛለች። ይቅርታ ብዬ ጉልበቷ ላይ ወድቄ ይሄው 400 ብር ባለፈው እንደዛ ስትኝ የቀልድ ስለመሰለኝ ነው ይሄው 400 ብር አመሰግናለሁ ብዬ 400 ብር መለስኩላት። ከዛ እንዳጋጣሚ ማዘር ታመመች። ከዛ መምጣት ጀመሩ፣ መጠየቅ ጀመሩ። ከሷ ጋር ተያይዘን ወደ እኔ ቤት ነው ቤት ተከራይተን ሄድን አብረን። ከዛ በኋላ ሳሎን ቁጭ አለን። ከዛ ዞር ዞር ልበል ምናምን ቤት ሽል ያለችኝ እሺ ነይ ምናምን አልኳት። መኝታ ቤት ገባን። መኝታ ቤት ስንገባ ነበር እሱ። ከዛ እሱ ያዘ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የማማ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩት ይሄንን ቪዲዮ ለሁላችሁም። አንዳንድ ሰው ለምታምኑ ሰዎችና ጓደኛ ለምታበዙ ሰዎች ነው ይሄንን ቪዲዮ የሰራሁትና ባለፈው የዛች የሞዴሊስቷ እህት ዲዛይነሯ በጓደኛዋ ታፍና ወደ ሜክሲኮ ጋር ቀጥራት ወደ ቤቴን ይልኝ ቤቴን ተከራይቻለሁ ብላ ከባሏ ጋር ተነጋግራ ባሏ ተመልሼ እኔ ወደ ሰው ሀገር መሄድ አልፈልግም ምናምን ብሎ ተነስቶ ማንን እናፍን ብለው ተመካክረው ሰው አውሬ እንደሆነ እዚህ ጋር ተረዱ። አንደኛ ጓደኛ እንዳታበዙ። ጓደኛ አረመኔ ሆኗል ውዶቼ። ለቤተሰቦቼም ያልሰማችሁም አሰሙ። ጓደኛ አትመኑ። ጓደኛ ጉድጓድ ቆፍራ ነው የምትቀብራችሁ ወይም የሚቀብራችሁ። ምን እናድርግ ብለው ለብር ብለው 2 ሚሊዮን ጠይቀው ልጅቷን ያንን 2 ሚሊዮን እንኳን ቤተሰብ ተሯሩጦ እስከሚሞላ ድረስ እስከሚያሳኩ ድረስ ያንን የተጠየቁትን እስከሚሰጡ ድረስ በአይኗ አይታናለች፣ ማን እንደሆነ ናውቃናለች ብለው አፍነው ይሄው እዚህ ጋር ቪዲዮ እንደሚያሳየው ማለት ነው የለቀኩት ቪዲዮ እንደሚያሳየው እንደዛ አድርጋ ገላታለች። ከበር ኋላ ተደብቆ በፌስታል አፍኖ ገላዋታል። በወንበር ላይ አስረው ቁጭ አድርገዋት ማለት ነው። ያሳያል። ትንሽ ቀንጨብ ተደርጎ የተነሳ ፎቶ አለ ከስርና በዚህን ጊዜ የሚታመን ሰው የለም። አይጭ የራሱ ጉዳይ ምን ይሆናል ምናምን አትበሉ። ጓደኛ ትቀናባችኋለች። ጓደኛ ከጠላት ጋር ትተባበርባችኋለች። ሰው እየተጎዳ ያለው በቅርብ ሰው ነው። ወላሂ ነው የምላችሁ። በጣም አዝኛለሁኝ እኔ። ይቅርባችሁ። ጓደኛ ምን ደቼ ይሰራል? ጓደኛ ምን ይሰራል? ለምንድን ነው ጓደኛ የምታበዙት? ጓደኛ የምታበዙ ሰዎች ኮተት ቅራቅንቦ የምታበዙ ሰዎች ተጠንቀቁ። ምናልባት ህይወታችሁ መታስፈልጋችሁ ከሆነ እንዴት ሆነው ተቀነባብሮ በሰው ነው ያስጠራቻት። መጀመሪያ በሰው ነው ያስጠራቻት፣ በስራ ያቺ የጠራቻት ሴት ደግሞ በስራ አማካኝነት ነው የጠራቻት። ወይ አንቺ ነሽ ወይ ብላ ስትላት አዎ እኔ ነኝ፣ ከተገናኘንም ብዙ ጊዜ ስለሆነን ለዛ ነው ብላ ውስታ ገደለቻት። አፈር ሆነች።
በጣም በሚያሳዝን ሁኔታ እኔ ይቅርታ አድርጉልኝና አንድ ሰው ሸሽቶ ከሰው ገለልተኛ ሆኖ ሲኖር ብዙ ስም ይሰጠዋል። እሷ እንደዚህ፣ እሱ ወይ ኃይለኛ፣ እሷ እንደዚህ ሰው አትወድም ምናምን ይበሏችሁ። ነፍስ ማለት ቀይ መስመር ናት። ህይወት ቀይ መስመር ናት። ከዚህን የበለጠ ነገር አይመጣም። የሰው ልጅ በዚህን ደረጃ ከተጨካከነ ተውት፣ በቃ ምን ይሰራል? በጣም በሚያሳዝን ሁኔታ ወስታ ተነስታ ገደለቻት። ኮንዶሚኒየም ነው የተከራየሁት ብላ እዛ ገለው እንደገና በሻንጣ ውስጥ አያችሁ ጭካኔያቸውን፣ የጭካኔ ጥግ ገለው በሻንጣ ውስጥ ከተው ወስተው ተነስተው ሌላ አዲስ ኮንዶሚኒየም ጋር ወስተው ወረወሩ። ጀሰዷን ማለት ነው፣ ጅሳዋን፣ ሬሳዋን። ከዛም በኋላ እሱን ናዝሬት እሷን አዲስ አበባ ነው የተያዙት። ይሄ ሁሉ የተደረገው እህትዮ አፍሪካን ለማስተዋወቅ እየዞረች ነበረ። የአፍሪካ ምንድነው ካልቸሩን ምኑን እያስተዋወቀች ነበር። ወደ ውጪ ልትሄድ ነበረ። አበሻ በአጠቃላይ አረመኔ ሆኗል። እኔ አበሻ ነኝ አይደለ? ኢትዮጵያዊ አበሻ ነኝ አይደለ? በሰው ድርጊት በጭካኔው እኔ እንትን አይደለም፣ ወደኋላ አይደለም ከማጋለጥና ከመናገር። ከትላንት ወዲያ ነው ምናምን ሮብለት ነው ሐሙስለት መዲና ላይ አይመን የሚባለውን ጓደኛውን ካሊድ የሚባለው ሁለቱም ልጆች ናቸው። የ18 ዓመት ልጅ አርዶ ከክሎ ጣለው። ሬሳው አለኝ መጥቶልኛል በውስጥ መስመር። እንዴት አርጎ ዘርግፎ እንደተወው ይሄ ሁሉ ደም ለብሶ አይፈቀድም ማለት ዩቲዩብ ካምፓኒ ድርጅቱ አይፈቅድም፣ ደም አይፈቅድም፣ ቢላዋ አይፈቅድም፣ መጥፎ ንግግርም አይወድም። ጂጂና ዮናስ ማኛ ከዩቲዩብ ቻናል ላይ የተባረሩት በዚህ ነው፣ በጣም ስድብ ስለሚያበዙ ማለት ነው። ስለዚህ ዞሮ ዞሮ እባካችሁን ራሳችሁን ጠብቁ። ጓደኛ የምታበዙ ሰዎች፣ ጓደኛ የምታምኑ ሰዎች ተጠንቀቁ። ሰው ያልሆነ ባህሪ ሲያሳያችሁ እዛ ውስጥ ሜክሲኮ ለምን አንቺ በሰው ለምን አስጠራሽኝ አልሄድም ማለት ትችል ነበር። ግን ምን ያደርጋልና ዲዛይነር ናት፣ ስራ ትሰራለች። የስራ ጉዳይ ነው። ስራ ከሰው ጋር ነው አይደለም የሚሰራ። እና እባካችሁን ሰው አትመኑ ውዶቼ፣ የማማ ቤተሰቦች፣ የኔ ወርቆች። ብዙ ልጆች ትከታተሉኛላችሁ አላችሁ፣ በየአረብ ሀገር ያላችሁ ልጆች እባካችሁን ተጠንቀቁ። አላህን የሚፈራ ዜጋ አይደለም በአሁን ሰዓት ያለው። የሰው ልጅ በቃ ከጨከነ መተው ነው በቃ። ከሰው ጋር አትጨማመሩ፣ አትነጋገሩ። ሰው አይኑራችሁ ሳይሆን ጓደኛ ማለት ሁሉ ሚስጥራችሁ፣ ጓዳችሁ፣ ጎርጓዳችሁን የምታቅናት አይደለም። ማቁራት በቃ አያስፈልግም። ስለዚህ ይህን ቪዲዮ ተመልክታችሁ ብዙ ትምህርት የምትወስዱ ይመስለኛል። ሰላም